ወላሂ እዚሁ አገራችን ላይ 9 ዓመት ከዛ በላይ የቆዩ ወንድሞች ልጅ የለገሳቸው ማቃቸው ጓደኞች አሉ። አላህን እየለመኑ ተስፋ ሳይቆርጡ ያለምንም በየትኛውም ቦታ ላይ አላህ አያሳፍርም። ነገር ግን ምን ይውጣ? የቂን ይፈልጋል፣ እርግጠኛ መሆን ይፈልጋል፣ በአላህ ላይ ትክክለኛ መተማመን ይፈልጋል። አላህ ያሰብነውን ያሳካዋል ያለምንም ጥርጥር። ስለዚህ በዚህ መልኩ እንጂ ዱዓ ማድረግ ያለብን የሆነ ነገር በተበላሸብን ቁጥር ራሳችንን መርገም ልጆቻችንን መርገም አያስፈልግም። ያሳ ዱዓው ሙስተጃብ ይሆናል። ምን ነው በእርግማኑ በፋንታ መልካም ነገር ብንለምን። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጃቢር ረዲየላሁ ዐንሁ ባስተላለፉት ሐዲስ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ላ ተድዑ ዐላ አንፉሲኩም፣ በነፍሶቻችሁ ላይ ዱዓ አታድርጉ። ላ ትዋፊቁ ሚነላሂ ሰዓተን ዩስአሉ ፊሃ ዐጣአን ፈየስተጂበ ለኩም። አላህን ለምናችሁ የሚገጣጠም ብሳ ስለማታውቁ የዛ ሰዓት ይሄን አድርጋችሁ አላህ ሊቀበላችሁ ይችላል። ልጅም ሲያጠፋ አላህ ያጥፋ አላህ ያውድምህ አትበል። እርግማና እናስወግደው። አላህ ሂዳ ይስጥበል። አላህ ቀልብ ይስጥህ። ዱዓ አድርግላት። መኪና ምን ቢያለችህ እንደውች መኪና በተገለበጠች በጠፋች አትበል። ምን ነው በሱ ፋንት ያ ረብ የተሻለውን አምጣልኝ፣ ያማረውን አምጣልኝ፣ 10 ግፉኝ ማይለውን አምጣልኝ። ይሄን ዱዓ አድርግ። ንብረት ማለት ሳካል ንግዱም የሆነ ሲል እንደው የሱቅ እንደው በከሰረ በጠፋ አትበል። መች እንደሚገጠም አታውቅም። አንድ አባት ልጁ የመኪና ቁልፍ ጠየቀ። የለም ዘርበል አልሰጥህም አለ። እናቱን ላከበት። የልጁ እናት የሰውየው ባለቤት ማለት አንቺን ላከብኝ ኪስጭው አይመልሰው አለ። ወጣት ጭቃል ሰዓታት ተጠበቀ። ልጅ አይመጣም፣ ቢጠበቅ አይመጣም። ስልክ ተደወለ። ልጃችሁ በመኪና አደጋ ሆስፒታል ላይ እኛ ሆስፒታል ይገኛልና መታችሁና ጀናዛችሁን ተረከቡ። ያ ሰዓት ተቀባይነት አለው። ስለዚህ በልጆቻችሁ ላይ መጥፎ ዱዓ አታድርጉ። አላህ ያጥፋ አትበል። ኸይር ነገር እናድርግ። በተበሳጨን ቁጥር በነፍሳችን ላይም ዱዓ እናድርግ። እንደው በጠፋው አትበል። እንደው የንብረት እንዲሆነ አትበል። አላህ ሰፊ ብዙ አለው፣ ሀብታም ምንም አይጎልበት። አላህ እንለምነው እንጂ ሙስታሂድ ነን። በዚህ መልኩ ነው አላህ ለምን አላህ የተጨነቀን በአጠቃላይ ይፈርጃል። አመን ዩጂቡል ሙጠረ ኢዛ ደዓህ፣ ማነው እሱ ችግረኛን ከመከራ ጭንቅ ባለ ሰዓት ዱዓው የሚቀበል፣ ወየክሽፉ ሱአ፣ መጥፎ ነገርን ከሱ ገለል የሚያደርግ የሚያነሳ፣ ወየጅዓሉኩም ኹለፋአል አርድ፣ በምድር ላይ ተተኪ የሚያደርጋችሁ። አኢላሁ መዐላህ፣ ለመሆኑ ከአላህ ውጭ ሌላ አለን እንዴ? አለ እንዴ? የለም። ቀሊለን ማ ተዘከሩ፣ እንደ ጥቂት እንኳን አትገሰጹ። አዳ ሀብታም የሆነ ጌታ አላህ እያለ እንዴት ነው የሰው ልጅ ከአላህ ውጭ ያለን አካል እንዴት ነው የሚለምነው? ሰው ስትለምነው ሽርክ ያለው ነው ማለት ነው። ሽርክ ያለው ነው። ወደዛ እንመጣለን። ስትለምነው ሰው ይከፋል። የሰው ልጅ ሳትለምነው ስቀር ነው ደስ የሚለው። አላህ ደግሞ ተቃራኒ ነው። አላህ ስትለምነው ይደሰታል። ዛሬ ቪኤስ ሰጥቻለሁ፣ ትላንትና ፎቅ ሰጥቼ ነበር፣ በቃ አይልም። ለምነኝ ነው። አላህ ሀብታም ነው። ሲሰጥ እንዲህ በማንኪያ አይደለም። አላህ ዘንድ ሀብታም የሆነ ጌታ ነው። ቢሰጥ ማልቅበት የሆነ ጌታ ነው አላህ። የሰው ልጅስ ሲለመን ይቆጣል። አላህ ሳይለመን ሲቀር አላህ ይቆጣል። መን ለም የስአልላህ የግደብ ዐለይህ ያሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህን ማይለምን አላህ ይቆጣበታል። ወንድሞች አያችሁ፣ ምንም የፈለክ የመኪና አይነት ይኑር፣ አላህ በረካ ያርግልህ። አሚን በሏ። አላህ በረካ ያርግላችሁ። የፈለገ ይኑርህ፣ የህንፃ አይነት ይኑርህ፣ አላህን ከመለመን ግን እንዳትወስን። አላህ ነው። ድሃዎች ናችሁ ከጃዮች ናችሁ ብሎ የነገረን ማን ነው? አላህ ነው። ያ አዩሃ ናስ፣ እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢለላህ፣ እናንተ ሁላችሁም ወደ አላህ ከጃዮች ድሃዎች ናችሁ። ወላሁ ሁወል ገኒዩል ሐሚድ፣ ከማንም ምንም አይፈልግ ሀብታም ምስጉን የተብቃቃ ማለት ማን ነው? አላህ ብቻ ነው። የሰው ልጅስ ወላሂ ከጃይ ገንዘቡን ላይ ድረስ ይሰጥህና የበይ ተመልካች ያረጋል ወይ የበይ ተመልካች ያረግሻል፣ ያረገናል አይደል? ዶክተር እንዳትበላ
ይሄን እንዳትበላ ይከለክላል። ታዲያ ሰው ከአላህ ከጃይ ነው አይደል? አንድ አባት ነግሬያቸዋለሁ ከዚህ በፊት አላውቅም። እቺ ጮማ የምትባል ምግብ በጣም እወዳለሁ አሉ። ድሀ ሆኜ መግዣ አጣው ሳልበላት ቀረዋል። ሀብት ሲመጣ ደግሞ በሽታ መጥቶ ዶክተር ከለከለኝ። የዛኔም አልበላዋትም አሉ። ከጃይ ነን ወላሂ። ስለዚህ አፊያን ትጠይቃለህ፣ ኸይር ነገር እንዲለግስ ትጠይቃለህ፣ አላህ ስለማያሳፍር። እዚህ አላህን ጭቅጭቅ ያ ረብ ብለን አላህን ልንማጸን ይገባል። ዱዓ ሙስተጃብ የሆነባቸው ነጥቦች ልናገርና ፕሮግራም ይልስካ። አላህ ዱዓን ሙስተጃብ ያደርጋል፣ ይቀበላል። ወቅቶቹ አዛን እንዳለ አንወስድ። አዛን ካለ በኋላ በአዛንና በኢቃማ መካከል የሚደረግ ዱዓ ምንድን ነው? ሙስተጃብ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ዱዓ አድርግ። ሱጁድ ላይ የሚደረገው ዱዓ ሙስተጃብ ነው። ዱዓ አድርጊ፣ እናድርግ። ከሰላት በኋላም ሁሉም በነፍሱ እጁን አንስቶ ዱዓ አድርግ፣ ሙስተጃብ ነው። ሌሊት ላይ የሚደረግ ዱዓ በተለይ ሌሊቱ 1/3 ሲቀር መጨረሻ ላይ የንዚሉ ረቡና ኢለ ሰማይ ዱንያ፣ ጌታችን አላህ ወደ ቅርቢቷ ሰማይ አላህ ይወርዳል። ግብዣ ያደርጋል አላህ። ማን ነው የሚለምነኝ የምሰጠው? ማን ነው ማረኝ የሚለኝ የምምረው? ማን ነው ጠብቀኝ የሚለኝ የምጠብቀው? ይላል አላህ። ግብዣ ያደርጋል አላህ። ያ ሰዓት እንነሳ። ጾመኞች ነን አይደል? ጾመኛ የሚያደርጉ ዱዓ ሙስተጃብ ነው። አድርግ ዱዓ። የዱዓ ወር ነው። ፊት ለፊታችን ደግሞ እየመጣ ነው። ምኑ? አሽረል አኺር። ያ ሰዓት ደግሞ አሽረል አኺር ላይ ደግሞ በጣም ዱዓ የሚደረግበት ነው። ለይለቱል ቀድርም የሚጠረጠርበት በእነዚህ 10 ሌሊቶች ነው። አንቦዝን። ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ አሽረል አዋኺር አሕያ ለይለ፣ ሌሊቱን ሕያ ያደርጉታል። ወአይቀዘ አህለህ፣ ቤተሰቦቻቸውን ያነቃሉ። ወሸደል ሚእዛር፣ ትጥቃቸውን ይታጠቃሉ። ሌሊቱን ሕያ ያደርጋሉ። ሕያው ነው የሚያደርጉት። በምን? በዚክር፣ በቁርአን፣ በዱዓ፣ በሰላት፣ በሰደቃ፣ በመልካም ነገር ሁሉ ኸይር ነቢዩ ሕያው ያደርጉታል። ቢላህ አለይኩም እነዚህ ውድ ሌሊት ናቸው። እንድረስ አናቅ። የሚቀጥለው መሰረተ ፊት ሰጠዋለ ይደርሳል የተባለ አለ? ማተብ የተመታለት አለ? ላ ማንም የለም። ስለዚህ እነዚህ ሌሊቶች እንዳያመልጡ፣ ባልባሌ ነገር እንዳናሳልፍ። ያቺ አረንጓዴ ማስቲካ እያኘክን ምናምን ይቅርብን፣ በቃ ይቅርብን። ዱዓ ወቅት ነው። ያ ረብ እንበል፣ አላህን እንማጸነው፣ ጭንቀታችን ያስወግድልን። ትዳር የሌለ አለ፣ እዚህ መሃል ብዙ አለ። ትዳር የሌለሽ አለሽ፣ ልጅ የሌለ አለ፣ ስራ የሌለ አለ፣ ቤት ኪራይ አለ። ያ ረብ በለው፣ ሀጃ አለምነው። አመታዊ ውሳኔ የሚወሰንበት ሌሊት ነው ለይለቱል ቀድር። ያ አላህ በለው፣ አላህን ለይለቱል ቀድር ያ አላህ በለው፣ አላህን ለምነው። አያሳፍርም። በመልካም ነገር 10 ሌሊቶች እናሳልፍ። ዱንያ ላይ 1 ወር እንዲህ ካደረግክ እንዲህ ይሰጣል ቢባል ሁላችንም ያኖር ሌሊት አይደለም 24 ሰዓት ቢባል ለመቆም እንሞክራለን። አኺራ ሱብሃንአላህ ወላሂ እድል ነው ይህ ወር ላይ መገኘት። የቁል ኢብኑ አልጀውዚ ተላሂ ለው ቂለ ሊአህሊ ልቁቡር ተመነው ለተመነው የውመን ሚን ረመዳን፣ በአላህ ይሁንብኝ የቀብር ባልተቤቶች ተመኙ ቢባሉ ከረመዳን 1 ቀን ይመኙ ነበር። 1 ቀን ምን ነው ባደረሰን ባጋጠመን ይሉ ነበር። እኛ እዛ ውስጥ ነን፣ ረመዳን ውስጥ ነን። ስለዚህ እጃችን ናሳ። ዱዓ አላህ የሚቀበልበት እነዚህ ሰዓቶችን ያ ረብ እንበል። ሌላው ዱዓ ለወንድሞቻችን የምናደርገው ዱዓ ሙስተጃብ። ሰለፎቹ ይባላል እንደው የሆነ ሀጃ ሲመጣባቸው የሚፈልጓትን ያቺን ሀጃ ለወንድሞቻቸው ዱዓ ያደርጉ ነበር። ለምን? በጎን ለነሱ እንዲሆንላቸው ሐዲሱን ተምረው ማለት ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ዳዕወቱል መርኢል ሙስሊሚ ሊአኺሂ ቢዛሂሪል ገይቢ ሙስተጃበቱን። አንድ ሙስሊም በሩቁ ለወንድሙ የሚያደርገው ዱዓ በኸይር ነገር ዱዓው ሙስተጃብ ነው አሉ። እንደ ራእሲሂ መለክ፣ እሱ ላይ የተመደበ መላይካ አለ። ሙወከል የተወከለ መላይካ ኩለማ ደዓ ሊአኺህ ቢኸይሪን፣ ሁሌም ለወንድሙ ዱዓ ባደረገ ቁጥር በመልካም ነገር፣ በመልካም ነው። በመጥፎ ነገር ለወንድም ዱዓ አይደረግም። በመልካም በኸይር ነገር ነው። ሸር አላህ አይቀበል።
ቃለ አልመለክ መላይካው እንዲህ ይላል የተመደበው አሚን፣ አዎ ለወንድም የጠየቀውን አላህ ይስጥ። ወለከ ቢሚስል ለአንተም ለወንድም የጠየቀውን አላህ ይስጥ። አያችሁ፣ ለአንተ ዱዓ የሚያደርገው ማን ነው? መላይካ። ታዲያ መላይካ ዱዓ አድርጎ አላህ አይቀበለውም እንጂ አለዚነ ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። ስለዚህ እንደ እጃችንን አንሳ በአላህ። ወቅቱም የዱዓ ወቅት ነው አይደል? እንደ ፊልስጤም ያሉትን ወንድሞቻችን ለይተን እስቲ ዱዓ እናድርግላቸው። እንደው ያ ረብ እርዳቸው ብለን ዱዓ እናድርግ። እንደው ከጭንቀት ነጃ በላቸው፣ የበላይነቱን ለነሱ አድርገው፣ ድሉን ለነሱ አድርገው ብለን ዱዓ እናድርግ። ወላሂ በረሃብ እያለቁ ነው። ቦምብ ጥይት ነው እነሱ ላይ፣ እኛ ኒዕማ ላይ ቁጭ ብለን እነሱ ጭንቀት ነው። ያም ሆኖ ግን አልሐምዱሊላህ ይላሉ። ሸሂድነትን እየናፈቁ ይሄዳል። እስቲ ዱዓ እናድርግላቸው። የወንድም ዱዓ አይደል ሙስተጃብ አይደል? አሁን ከኛ በአካል ነው የራቁት፣ ወላሂ በሐሳብ በጭንቀትም ውስጣችን ያሉት። የነሱ ጉዳይ ካላሳሰበን ከነሱ አይደለንም፣ ከሙስሊሞች አይደለንም አይደል? መን ለም የህተመ ቢአምሪ ልሙስሊሚን ፈለይሰ ሚንሁም። የሙስሊሞች ጉዳይ አላሳሰበው ከነሱ አይደለም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እንደ ወላሂ እናንሳ። የኔ ልጅ ብትሆንስ እዛ ቦታ ላይ፣ የኔ ሚስት ብትሆንስ፣ የኔ ወንድም እናት እህት ቢሆንስ፣ እስቲ እንዲህ ብለን እናስባ። እኛ ደግሞ ኢስላማዊ ወንድማማቾች እህተማማቾች ነን። ዘርም አይገድበን፣ ድንበርም አይገድበን። በከሊመቱ ላኢላሃ ኢለላህ የተሳሰብን በአላህ አንድነት ላይ ወንድማማች ነን። ስለዚህ ነይተን ዱዓ እናድርግላቸው፣ ሙስተጃብ ይሆናል። የወንድም ዱዓ ነው። ተጨንቀን ዱዓ እናድርግ። ወላሂ ስማችንን አያውቁመኛል፣ ግን ሙስሊም ወንድሞች ዓለም ላይ አለን ብሎ ያስባሉ። ዱዓ እናድርግላቸው። ሙስተዒድ ነን፣ ዱዓ እናድርግ። ሙስተጃብ ነው። ሌላው ሙስተጃብ የሆነው ዱዓ የተበዳይ ዱዓ ሙስተጃብ። በደልን እንራቅ። ዳዕወቱል መዝሉሚ ሙስተጃበቱን፣ የተበዳይ ዱዓ ሙስተጃብ ነው። ወኢን ካነ ፋጅረን፣ ፋጅር ቢሆን እንኳን ፈፉጁሩሁ አላ ነፍሲሂ፣ ፋጅርነቱ መጥፎነቱ ለራሱ ነው። በሌላ ዘገባ ወኢን ካነ ካፊረን፣ ካፊር ቢሆንም ያአላህ እከሌ በድሎኛል እርዳኝ ቢል አላህ ፍትህን ስለሚወድ ዱዓውን ይቀበለዋል። ኩፍሩን ወዶት አይደለም። ምኑን ወዶ? ፍትህን ስለሚወድ፣ ሁሌም ከተበዳይ ጎን ስለሆነ አላህ። ስለዚህ በደል እንራቅ። ተበዳይ አይተኛም፣ በዳይ ቢረሳም። የወጋ ቢረሳ የተወጋ አይረሳም ነው አይደለ? አዎ፣ ተበዳይ አይተኛም። አንድ ታሪክ ልንገራችሁ። ኢማም ሙስሊም የዘገቡት፣ ቡኻሪም እንደዚሁ የዘገቡት፣ ዑርዋ ኢብኑ ዙበይር ያስተላለፉት ታሪክ ነው። በደንብ አዳምጡ። እነ ሰዒድ ብኑ ዘይድ ኢብኑ ዐምር ኢብኑ ኑፈይል ረዲየላሁ ዐንሁ፣ ይህ ትልቅ ሰሃባ የነብዩ ሰለላሁ ዐለይሂ ወሰለም ደረሳ ነው። ሰዒድ ብኑ ዘይድ የሚባለው ኻሰመቱ ዑርዋ ቢንቱ ወይስ፣ ዑርዋ ቢንቱ ወይስ የምትባል ሴት ከሰሰችው ኢላ መርዋን ኢብኑ አልሐኪም። መርዋን ኢብኑ አልሐኪም የሚባል የሙስሊሞች ዳኛ ነው። ከሰሰችው ምን ብላ? ወዳአት አነሁ አኸዘ ሸይአን ሚን አርዲሃ፣ ከሷ ከመሬቷ ትንሽ ነገር እንደሰረቃት፣ እንደወሰደባት፣ ድንበር እንደገፋባት ከሰሰችው። ፈቃለ ሰዒድ ተከሳሽ ምን አለ? አነ ኩንቱ አኹዙ ሸይአን ሚን አርዲሃ፣ እኔ ነኝ ከሷ መሬት ምነካው። ባዕደ ለዚ ሰሚዕቱ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ከአላህ መልእክተኛ ከነቢዩ ዐለይሂ ሰላቱ ወሰላም ይህን የመሰለ አስተምሮ ከሰማ በኋላ ቃለ አለ ዳኛው፣ ማዛ ሰሚዕተ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ከአላህ መልእክተኛ ምንድን ነው የሰማው አለው። ቃለ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል መን አኸዘ ሽብረን ሚነል አርዲ ዙልመን ጠወቀሁ ኢላ ሰብዒ አረዲን። የአንድ ሰውን መሬት አንድ ስንዝር ያለ አግባብ በዙልም በበደል የወሰደ አንድ ስንዝር ነገ የውመል ቂያማ 7 መሬት ይጠለቅለታል፣ ተሸከሙ ይባላል። ስንት ካሬ ይውሰድ? አንድ ስንዝር። ላኢላሃ ኢላላህ። ታዲያን ከሰማው በኋላ ነው እንዴ እኔ ከሷ እንደዚህ ምነካው ሲል ቃለ መርዋን የሚባለው ዳኛ ምን አለው? ላ አስአሉከ በይና፣ ከዚህ በኋላ ለአንተ ማስረጃ አምጣ ብዬ አልጠይቅህም። ባዕደ ሃዛ ፈቃለ ሰዒድ ምን አለ? ተበድሎ አይደል? አላሁመ፣ እዩ የተበዳይ ዱዓ። አላሁመ፣ አላህ ወይ ኢን ካነት ካዚበተን፣ እቺ ሴት ዋሾ እንደሆነች ፈአሚ በሰረሃ፣ አይኗን አውረው፣ ወቅቱልሃ ፊ አርዲሃ፣ በዚህ በምድሯም ግደላት፣ በዚህ በከሰሰችኝ ምድር። ፈማ ማተት፣ እቺ ሴት አልሞተችም ይላል። ሐታ ዘሀበ በሰሩሃ፣ አይኗ የተወገደ ቢሆን እንጂ
ወበይነማ ሂየ ተምሺ ፊ አርዲሃ በዛው በምድሯ ላይ ስትንቀሳቀስ ኢዝ ወቀዐት ፊ ሑፍረቲን ፈማተት አንድች ጉድጓድ ላይ ወደቀችና ሞተች ይላል። ኢማም ሙስሊም በዘገቡት ደግሞ ሙሐመድ ብኑ ዘይድ ብኑ ዓብድላህ ኢብኑ ዑመር ቢማዕናሁ ወአነሁ ረአሃ እሱ ተመለከታት በህይወት እያለ አምያ አይነ ስውሩና ተልተሚሱል ጁዱር ግድግዳ ትዳብሳለች። ግድግዳ አይነ ስውር ግድግዳ ይዳብሳላ። ተልተሚሱል ጁዱር ግድግዳ ትዳብስ ነበር። ተቁል ራሷም ትል ነበር አሳበትኒ ዳዕወቱ ሰዒድ የሰዒድ ዱዓ ነው ያገኘኝ፣ ሰዒድ ያደረገብኝ ዱዓ ነው አለች። ወአነሃ መረት አላ ቢዕሪን ፊ ዳር ለቲ ኻሰመትሁ ይላል ፊሃ በዛው በተከራከረችው መሬት ላይ ጉድጓድ ላይ ስትሄድ ፈወቃት ወደቀች ፊሃ በሱ ላይ ፈካነት ቀብረሃ ቀብሯ ምስ ሆነ ይላል። አያችሁ የተበደየ ዱዓ ሙስተጃብ ነው። የመጨረሻው ዱዓ እናደርጋለን። አላህ ለምን አይቀበልም? እናደርጋለና ለምን አይቀበልም? ከራሳችን ችግር ምንድን ነው ችግሩ? የመጀመሪያው አሉ ነቢዩ ሰለላሁ ዐለይሂ ወሰለም ላ የዛሉ ዩስተጃቡ ሊልዓብዲ አላህ ለአንድ ባሪያ ዱዓ ከመቀበል አይወገድም። ማለም የድዑ ቢኢስሚን ወንጀል ከሆነ አይቀበልም በወንጀል እስከለመነው ድረስ። ወአው ቀጢዐት ረሂም ወይም ዝምድና በመቁረጥ ማለም የስተዕጂል እስካልተቻኮለ ድረስ። ቂለ ያ ረሱለላህ አንተ አላህ መልእክተኛ መል ኢስቲዕጃል መቻኮል ማለት ምንድን ነው ብለው ጠየቁ ዱዓ ላይ። ቃል የቁል ይላል ይህ ባሪያ ቀድ ደዐውቱ ወቀድ ደዐውቱ ዛሬም ለመንኩት ዛሬም እንዲህ ነገም ለመንኩት ፈለም አራ የስተጂቡ ሊ አንድም ጠብ ሲያደርግልኝ ሲቀበለኝ አላየሁም። ምንም ባዶ ምንም ጠብ ሲልኝ አላየሁም ይላል። ፈየስተሕሲሩ እንደ ዛሊከ ወየደዑ ዱዓ ተስፋ ይቆርጥና ይሰላችና ዱዓ ማድረግ ያቆማል። ስለዚህ ኢስቲዕጃል አያስፈልግም። የመጀመሪያው ሙሳና ሀሩን አላህ ዱዓቸውን የተቀበላቸው በፊርዓውን ላይ ከ40 ዓመት በኋላ ነው ሙስተጃብ ይሆናላቸው። እኛ ደግሞ ዱዓ አድርገን የመጀመሪያው ሐዲስ አላ ወይ ወደው ይመጣል ወይ ለአኺራ ነው ወይ በላ ተመልሷል። በዚህ በሶብር ማድረግ ያለብን። ሌላኛው አመጋገባችን እናስተካክል፣ የምንለብሰውን እናስተካክል፣ ዱዓችን ሙስተጃብ እንዲሆን። ነቢዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ባስተላለፉት ሐዲስ እንደዚህ አሉ። ያ አዩሃ ናስ እናንተ ሰዎች ሆይ ኢነላህ ጠይቡን አላህ መልካም ነው ጥሩ ነው። ላ የቅበሉ ኢላ ጠይባ ጥሩን ነገር እንጂ አይቀበልም። ወኢነላህ አመረ ልሙእሚኒን አላህ አማኞችን አዘዋል ቢማ አመረ ብሂ ልሙርሰሊን መልእክተኞችን ባዘዘበት ጉዳይ። ፈቃል እንዲህ ሲል ያ አዩሃ ሩሱሉ እናንተ መልእክተኞች ወይ ኩሉ ሚነ ጠይባት ወዕመሉ ሳሊሓን ከመልካም መልካም ብሉ ተመገቡ መልካምንም ስሩ። ኢኒ ቢማ ተዕመሉነ ዓሊም እኔ በምሰሩት አዋቂ ነኝ አለ። ወቃል እንዲህ